በሞቴ ስሙኝ። አባ ቢሾይ በነበረበት ዘመን እግዚአብሔር ለአባ ቢሾይ እንዲህ አለው፣ ለሕዝቡ ንገር፣ በታላቁ ተራራ ላይ ይገለጣለሁ፣ ሕዝቡ ሁሉ ያዩኛል፣ እኔም ሕዝቤን እባርካለሁ። አባ ቢሾይ ለሕዝብ ንገር አለው። አባ ቢሾይም ደስ አለው፣ ለሕዝቡም ነገረ። አምላካችን እግዚአብሔር በተራራው ላይ ይታያል፣ በማለዳ ሰንበት ከቅዳሴ በኋላ እዛ እንገናኝ ብሎ አወጀ። ይገርማችኋል ክርስቲያኖች፣ ዕለተ ሰንበት እስኪመጣ ምዕመናን ተቁነጠነጡ፣ ጓጉ። አንዳንዶቹ ቀን አልደርስ አለ፣ ቀንና ሌሊቱን አይናቸው አፍጥጦ እግዚአብሔርን ለማየት ቋመጡ። መጣ ሰንበቱ። ከቅዳሴ በኋላ ሁሉም ወደ ተራራው መግረፍ ጀመረ። ወደ ተራራው ከመሄዳቸው እግርጌ ተራራው ግርጌ ግን አንድ ምስኪን ጉንድሽ ሰው ተቀምጧል። ምንም መሄድ መንቀሳቀስ የማይችል ሰው ቁጭ ብሎ ምጽዋት ይጠይቃል። ስጡኝ ይላል፣ አብሉኝ ይላል፣ አጠጡኝ ይላል። ያ ሁሉ ክርስቲያን ክርስቶስን ለማየት ነው የሚፈልገው። ያን ምስኪን ድሃ የሚጠይቀውን ጥያቄ ማን ይስማው? እየሰማችሁኝ? ሁሉም ወደ ተራራው ይሮጣል። ምን ለማድረግ? ለማየት፣ እግዚአብሔርን ለማየት። ድሃው ይማጸናል። ድሆችን የሚሰሙበት ጆሮ ግን የላቸው። ድሆችን የምትሰሙበት ጆሮ አለ። አንዳንዶቻችን መኪናችንን እንዘጋለን። አንዳንዶቻችን በራችን ገርበብ ያለ አይደለም። አንዳንዶቻችን ለጩኸታቸው ትኩረት እንኳን አንሰጥ። ያለን እንኳን ለምዶብናል። እግዚአብሔር ይስጥ ብለን ነው የምናሰናብተው። እየቻል ወሬ እንዳይቋረጥ ብለን የነፈግናቸው ድሆች ስንት ይሆኑ? አቤት ክርስቶስን እንደ ነገሩ ማባረር ያሳዝን። ሁሉም ወደ ተራራው እየተንደረደረ ወጣላችሁ። እውነተኛ ታሪክ ነው የምነግራችሁ። መጨረሻ ላይ የመጣው አረጋዊው አባ ቢሾይ ነበር ወደ ተራራው ለመውጣት። ህዝቡ ሁሉ ከወጣ በኋላ ስዕሉን ብታዩት ያሳዝናችኋል። መቋሚያውን ይዞ ተራራው ግርጌ የደረሰው አባ ቢሾይ ነበር። ከዛ ምን ሆነ መሰላችሁ? ያ ጉንድሽ ምስኪን ሰው አባቴ ሆይ የት ነው የምትሄደው አለው። ዛሬ እግዚአብሔር አምላካችን በተራራው ላይ ይገለጥልናል፣ አምላካችንን ለማየት ነው የሚሄደው አለው። አባቴ እባክህን እኔም አምላኬን እንዳይ ፍቃድ ይሆን ይዘህኝ ሂድ አለው። በእውነት ስዕሉን ተመልከቱት፣ እንዴት ይደንቃል! በተጋድሎ በጎበጠ ወገቡ፣ በተጋድሎ በደከመ ሰውነቱ፣ በተጋድሎ በተንቀጠቀጠ ጉልበቱ ዝቅ አለና ይሄን ጉንድሽ ተሸከመዋል። ስዕሉን ይወት እንዴት ያሳዝናል! ከዛስ ተራራውን ተጋፈጠዋ መቋሚያውን ምርኩዝ አድርጎ። እናንተ ክርስቲያኖች የተሸከማችኋቸው ሰዎች አሉ። ስንቶችን ተሸክማችሁ ይሆን? አውቃለሁ ኢትዮጵያውያን ሰውን እንደምንሸከም እናውቃለን። ልክ ነው። ወላጆቻችሁን የተሸከማችሁ ወጣቶች ታድላችሁ። የጎደላቸውን የምትሞሉላቸው የተሸከማችኋቸው ያልሰለቻችኋቸው ታድላችሁ። ባሎቻችሁን የተሸከማችሁ ሚስቶች ምንም ስለሌላችሁ ያልተዋችኋቸው ታድላችሁ። ልጆቻችሁን የተሸከማችሁ ወላጆች ታድላችሁ። አንዳንዶች ፊት የሚነሱ አሉ አይደለ? ካላመጣሽ ውጪ የሚሉ ስንቶች እዚያ የሊቢያ በረሃ የበላቸው ስንቶች አሉ። ምንም ስለማያመጡ የተባረሩ ፊት የተነሱ የተገለመጡ አንዳንዶች ሊኖሩ ይችላሉ። ኢትዮጵያውያንን በብዙ አይመለከትም። ግን ትሸከማላችሁ ወይ? ወንድሞቻችሁን ትሸከማላችሁ? ዛሬ ሊያጣ ይችላል፣ ነገ ያገኛል። አሁን ግን እሸከመዋለሁ ብላችሁ ብዙ ነገር እኮ ነበር ምናምን እያላችሁ ማትመጻደቁ እህቶቻችሁን የተሸከማችሁ ዘመዶቻችሁን አቤት ታድላችሁ። ያጡትን የነጡትን ዕውቀት ኖሯቸው እዚህ ግባ የማይባል ይሄ ዓለም ዕውቀት እንደሌላቸው የጣላቸውን የተሸከማችሁ አባ ቢሾይን ተመልከቱት። የጎበጣችሁ ካላችሁ ምንም አልጎደለባችሁ። ክርስቶስን አይታችሁታል፣ ክርስቶስን አግኝታችሁታል። በእርግጠኝነት ነው የምንላችሁ። በርከክ ብላችሁ ተሸከሙ። ሰራተኞቻችሁን ትሸከማላችሁ። ተውጥዶች አጠገባችሁ ያሉ ምንም የሌላቸውን ሰዎች ትረዳላችሁ ወይ? ትሸከማላችሁ ወይ? አንዳችሁ ለአንዳችሁ ሸክም ነው የምትሆኑት።
አንዳችሁ ለአንዳችሁ መሸከም ነው የምትችሉት። ኢትዮጵያውያን ይልቁንም ክርስቲያን ኦርቶዶክሳውያን ግድ የላችሁ እንሸካከል። ዘመን ማለቁ አይቀር። ብዙ አይደለም አጭር ነው። 3 ምግብ የመላውን በአንድ ጊዜ በቀን 3 የበላው በ3 ቀን አንዴ የበላው እመኑኝ እየኖርን ነው። የላመ የበላውም የጣመ የጠጣው አሸር ባሸር የበላው እመኑኝ እየኖርን ነው። ምንም ለውጥ የለው። ሁሉም ይረሳል። አሻራው ጥሎ እንደማያልፍ መርከብ ነው። በጣም ይረሳል። ቅድም የበላችሁ ጣፋጭ ነገር ትዝታው እንኳን ይረሳል። እናንተ አጭር ነው። በጣም አጭር ነው። ይሄንን ላሳያችሁ አጭር እንደሆነ። የአንድ ምግብ የአይን ውበቱ ስታዩት ያለው ውበትና የምግብ ግርማ ሞገሱ በእጃችሁ ጠቅልላችሁ አፋችሁ እስክትጎርሱ ድረስ ነው። ከዛ በኋላ አታዩትም። ለእይታ በጣም አጭር፣ ለእይታ ብቻ እንዳይመስላችሁ፣ ለጣዕም እንኳን በጣም አጭር ነው። ወይ ሲጣፍጥ በጣም አጭር። ከየት እስከ የት? ከምላስ እስከ ጉሮሮ ነው። ላጭሩ እኮ ነው መከራ እየበላን ያለ ነው። ምን በቃ ቆርሰን የምናጎርስ ቀደን የምናለብስ። ይቺ ግን የዘላለም ናት፣ አጭር አይደለችም። አጭር አይደለችም በፍጹም። አባ ቢሾይ ተሸክሞ ኖረ። ኢትዮጵያውያን እንደሚሸክሙ እናውቃለን። በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው። ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት ይዣለሁ እኮ ቀላል ሰው አረጋችሁኝ እንዴ ይላል። እየሰማችሁኝ ነው? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ይሄ ነው መሸከም። አንዳንድ አሉ ማታ ለሚጠጡበት ለሚያጌጡበት። ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆን። ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጥል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ። እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም፣ የልጆቻቸውን ረሃብ የሚያውቁ ንስሐ አባቶች የልጆቻቸውን ረሃብ መሸከም አለባቸው። የአንደኛው ልጃቸውን ጥጋብ ያውቃሉ፣ የአንደኛው ልጃቸውን ረሃብ ያውቃሉ። እንዳይጠግብ በልኩ እንዳይራብ ደግሞ በመጠኑ አከፋፋይ ሊሆኑ የሚገባቸው ንስሐ አባቶች እዚህ ላይ ሊሰሩ ይገባል። በባጋቸው ዳቦ ይዘው የሚዞሩ ካህናት እንዳሉ እንሰማለን፣ ለተራቡ ልጆቻቸው የሚያበሉ። ወንጌል ማለት ይሄ ነው። ሌላ ወንጌል ምንድነው? አሁን ይሄንን ያወራነውን ሁሉ አንድ ሰው ካልኖረበት ምን ትርፍ አለው? የጆሮ ቀለብ ሳይሆን የህይወት ቀለብ እንዲሆን እኮ ነው ወንጌል የሚዘረጋው። ተግባር ክርስቶስ የሚገኘው። አባ ቢሾይ ተሸከመውና ወጣ። ከዛስ ክርስቶስ ቢጠበቅ የለም። እየሰማችሁ ነው? ቢጠበቅ የለም። ሊታይ የተናፈቀው ቀረ፣ ዘገየ። አባ ቢሾይ ምን ነው የነገርከን እውነት አይደለም? ኧረ ጌታዬ ቃል ገብቶልኛል። በህይወቴ ሁሉ አንድ ቀን እንኳን ሊቀር ዘግይቶብኝም አያውቅም። በትክክል ያናገረኝ እገለጥልሃለሁ ነው ያለኛል። ትንሽ ጠበቁት፣ አሁንም አልመጣም። ምዕመናን ተቁነጠነጡ፣ ትዕግስት አጡ። ከዚያስ ድምፅ ሰማ። አባ ቢሾይ ምን የሚል? ልጄ ቢሾይ አቤት፣ ተገልጬልሃለሁ እኮ። እንዴት አለ? ተሸክመኸኝ አይደል እንዴ ያለው?
ምን ተሸክመኛል እና አንተ ነው የተሸከምኩት። ታዲያ ምንድነው? ለካ ተሸክሞት ወጥቷል። እየሰማችሁኝ ነው? የክርስቶስ አድራሻ ጉንድሾች፣ የክርስቶስ አድራሻ የተራቡ፣ የክርስቶስ አድራሻ የተጠሙ፣ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን ብቻ ክርስቶስን ማግኘት ከፈለጋችሁ በድሃ ወይም በእንግዳ ሰው ታገኙታላችሁ።